ሸኝ እንዴ ነው እንዴ ላውራበት በቃ ለስነ ስርዓት የለም እንዴ አንቺ ስርዓት የሌለሽም ልጅ ነሽ አዎ እዚህ ምንም አልተመቸኝም በተብቶስ ደስ ይለኛል ምንም አልተመቸኝም ግን ለኔ እንደዚህ አትይኝ ስሚኝ አንዴ ትንሽ እየረበሽኝ ነው መልሼ ልደውልልህ ወይ ለኔ ነው እንዴት ነው እሱ ሲወጣ ልደውልልህ በጣም የሚያስጠላ ሰው ነው ያለ እዚህ ዘበኛ አንቺ ግን ጤነኛ ነሽ እኮ ጤነኛ ነኝ አዎ ዝም በይ ሁለተኛ ጊዜ እንደዚህ እንዳታወራ እኮ አንቺ ሰላም እንዴት ናችሁ የቲጂ ዩቲዩብ ተከታታዮች ሰላም ላችሁ ብዝት ይበልልኝ እሺ ዛሬ አዲስ ነገር ነው የመጣሁት ዛሬ አብረር እነ ሀፊ ጋር ሄደን ፍራንክ አርጎኛል በጣም ነው ደግሞ ያናደደኝ እኔን የሚያሳፍር ነገር ነው ያደረገው እኔ ደግሞ በተራዬ ፍራንክ አደርገዋለሁ በጣም እንዲናደር ነው የምናደርገው አሁን እሱ ሲመጣ ፍቅረኛ ይዣለሁ ብዬ ፍራንክ አደርገዋለሁ ያው ጓደኛ ይሆን ስላለ እዛ መንገር ላይ ስላለ እኔም እንደሚወደኝ እንደማይወደኝ በዛ አውቃለሁ እና ቤተሰብ ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ትልቅ ደረጃ መድረስ እፈልጋለሁ በቃ እንድታበረታቱኝ ደስ ይለኛል ትልቅ ደረጃ ብደርስ ደስ ይለኛል ሁላችሁም ሼር ሰብስክራይብ ብታደርጉልኝ ደስ ይለኛል ብታበረታቱኝ በቃ ይሄ ነው የምለው እሺ ሁላችሁንም እወዳችኋለሁ አከብራችኋለሁ እየመጣ ነው አሁን ፍራንክ ለማድረግ ሁላችንም እንዘጋጅ ሁላችሁም ተከታተሉ አሁን እየመጣ ነው አብረር ፍራንክ አደርገዋለሁ እሺ ሄሎ ወይዬ ፍቅር እንዴት ነህ ደህና ነኝ እንዴት ነህ አው ጠፋው እኮ ከሆነ ሰው ጋር ቆይቼ ጠፋው ነይ ከማን ጋር ነው አው እኔ ለራሱ በጣም ያናፈቅከኝ አው ልክ ነህ ይሄን ማውራት አንችልም ደህና ነኝ እግዚአብሔር ይመስገን ደህና ነኝ ነይ አለው እኔ በጣም ጠፋው ልክ ነህ እንሂድ ባ አው በጣም እኔ ለራሱ እንዴት እንደናፈከኝ ነይ አው በጣም ያናፈከኝ ይሄን እኮ ማውራሽ ትችያለሽ አው እዚህ ጋር ሰው አለ ለዛ ነው እኮ ኧረ እንሂድ ከማን ጋር ነው ያወራሽ ያለሽ አው በጣም አው የዛኔ የገዛህልኝ ልብስ በጣም ደስ ይላል አሁንማ ምን አለኝ ብለክ ነው እዚህ ከሆንኩ ጀምሮ ተመችቶኝ አያውቅም እንሂድ አው በጣም ስሚኝ አንዴ ትግስት ስሚኝ ለኔ ስሚኝ አው እንሂድ ኧረ ስራ አለብኝ እንሂድ አው እዚህ ጋር የሚረብሸኝ ልጅ አለ ለዛ እኮ ነው የጎረቤት ልጅ ነው የሆነ ዘበኛ ነገር ምን ነው ያወራሽ ያለሽ ነው አው እውነትሽ ነው ምን እያለሽ ነው አው አሁንማ የሆነ ዘበኛ አለ እዚህ ጋር በቃ በጣም ነው የሚያስጠላው የምር ዘበኛ አንቺ ስሚኝ እኔ ነው ዘበኛ አው ለኔ ነው በጣም ነው የሚያስጠላው የምር ነው ለኔ ነች እኔ ነኝ አንቺ ስሚኝ ወይ በምን እድሌ ብለህ ነው በእናት እንዳንተ አይነት ሰውማ በምን እድሌ አረ ነይ አቦቃ አንዴ ስልክ ላውራ በእናት እንዴ አረ ዝጊው ስልክሽን ወደ ነይ አው በዚህ ጋር አላሰወራኝ ብሎ እኮ ነው በእናት እስኪ ቆይ በእናት አንዴ ላውራ አው በጣም ትንሽ ያስቸግራል እዚህ ምንም አልተመቸኝም በተብቶስ ደስ ይለኛል ምንም አልተመቸኝም ግን ለኔ እንደዚህ አትይኝ ስሚኝ አንዴ ዝጊው ስልኪው አው በጣም አልተመቸኝም ልክ ነው ስልክሽን ዝጊው አው በእናትህ አትረብሸኝ እንዴ ነው እንዴ ላውራበት በቃ ለስነ ስርዓት የለም እንዴ አንቺ ስርዓት የሌለሽም ልጅ ነሽ አው እኔ ዘበኛ ነኝ ጭራሽ ያንቺ ዘበኛ ነው የማን ዘበኛ ነኝ አው ትንሽ እየረበሽኝ ነው መልሼ ልደውልልህ ወይ ለኔ ነው እንዴት ነው እሱ ሲወጣ ልደውልልህ በጣም የሚያስጠላ ሰው ነው ያለ እዚህ ዘበኛ የሆነ የዘበኛማ ክብር አለ አንተ ለራስህ ስነ ስርዓት ቆይ አንዴ እደውልልሃለሁ ቆይ ምንድነው የምትጨቀጭቀኝ አንተ እንዴ አላወራበት ማን ነው ዘበኛ እኔ ነኝ አው ዘበኛ ነህ አው ዘበኛ የማን የቤታችን ጠባቂ ዘበኛ ነህ አው ዘበኛ ነህ በጣም ያበሳጭሽ ነው እና ለምን ብትጭት አትልም ዘበኛ ነህ እንዴ ስልክ አላወራበት እንዴ ባንተ የተነሳ ገና አሁን ላወኩ ልጅ መጨናነቅ አልፈልግም እኔ ደስ አይለኝም መጨናነቅ ሶሪ ታዲያ ለኔ ተሰድኛለሽ እኔ አይመለከተኝም የሚያስፈልግ ዘረፋ ለኔ አትዛረብ ስለራሱ ዘበኛ ነው የሚመስለው ድምጽ ለራሱ ዘበኛ ነው የሚመስለው በጣም ያስጠላል
በጣም ነው የሚያስጠላው። እና አሁን ከሱ ጋር መሄድ ትችያለሽ፣ ከሱ ጋር ማውራት ትችያለሽ። ሁለተኛ ጊዜ ወደ እኔ እንዳትመጪ እኮ። አንተ ለምን ዘበኛ ይመስላል ደግሞ የኔ ስም እንዳታነሽ። የለም ብያነሳለሁ። ለዘበኛ ስም ይነሳል እንዴ? ማን ነው ዘበኛ? ነው ዘበኛ እኔ ነው ዘበኛ ራስህ እኮ ነው። ለምን ታዲያ አነጋገር በጣም ነው የሚያስጠላው። ለምን ደስ ትለኛለህ? ራስህ ነው ዘበኛ የምትመስለው። ታዲያ ከጠላሽን ለምን ከኔ ጋር ቀረብሽ? ጠላው አላልኩም፣ ግን የዘበኛ ድምጽ ነው የሚመስለው። በቃ ድምጽ የዘበኛ ወሰለ። በቃ ዘበኛ ነው። የዘበኛስ ድምጽ እንደዚህ ነው? የዘበኛ የራሱ ድምጽ አለው እንዴ? በቃ ዘበኛ ነው የምትመስለው። አይ በቃ አልኩት። በቃ ከዚህ በኋላ ምን ይሁን ታዲያ? ስም ልንገርሽ፣ እኔ በጣም ነው የሚያከብርሽ። እንደዚህ ከሆነሽ ግን ጭራሽ አንቺ ማየት አልፈልግም እኮ። ያው ታየኛለህ፣ የትም አልሄድም። ምን ታየኛለህ? የዘበኛ በቃ ድምጽ ስታይ ስልክ እያወራሁ ለምን ትረብሸኛለህ አንተ? አንቺ ግን ጤነኛ ነሽ እኮ? ጤነኛ ነኝ። አዎ ዝም በይ። ሁለተኛ ጊዜ እንደዚህ እንዳታወራ እኮ። ጤነኛ ነኝ። አንተ ለምን ረበሽክ? ታዲያ ስልክ ሳወራ እንዴ? ሳወራ ለምን ትረብሸኛለህ? ከማን ጋር ነው ያወራሽ የነበርሽው? እሺ ከማንስ ቢሆን ገና አሁን አይደል እንዴ ያወከኝ? ምንድነው እንደዚህ የምትሆነው? ከማን ጋር ነው? አሁን በአሁኑን የሚቆጣጠረኝ ሰው አልወድም። በቃ እሺ ችግር የለውም። ከፈለግሽ አውሪ። ለኔ እንዴት ትሰድኛለሽ? በቃ አልሳሳደብኩም። በቃ ድምጽ ለምን ይረብሸኛል? በቃ ለምን ትረብሸኛለህ? በቃ እንዴ ማን ነው የረበሽ? ራስህ ሂጂ፣ ወደ ፈለግሽው ሂጂ። መሄድ አይቀርም። ዘበኛ ከመሰለ ድምጽ ወደ እኔ ለምን መጣሽ? በቃ ነገርኩህ። ዘበኛ ነው የምትመስለው። ዘበኛ ነው የምትመስለው። ምንም ሰው አትመስልም። በቃ አፍህን ዝጊ። አትምታኝ እንዴ! የምሬን እኮ ደደብ ነሽ። እሺ በጣም ደደብ ነሽ። ከኔ ጋር ያቀረብሽው እኮ እንትን መስሎኝ ነበር። እኔ ካንቺ ጋር ያቀረብኩት እንትን ጥሩ ሰው መስሎኝ ነው። እንዳንቺ መጥፎ መሆንሽ ቢያውቅ ኖሮ ካንቺ ጋር አልቀርብ ነበር። እሺ ጀመር መጥፎ አይደለም። ጭራሽ ወደ እኔ እንዳትከተይ። እኔ ራሴ እንትን አለኝና አሁን ቻው። በቃ ዘበኛ ነሽ ስለተባልክ ነው እንደዚህ የምትሆነው? አንቺ ደደብ ምን አይነት ሰው ነሽ? እኔ ምንም አላልኩኝም። በቃ ትመስላለህ። ክብር አለኝ እኮ እኔ ክብር አለኝ። እንደዛ ይባል ለሰው ዘበኛ ምን ችግር አለው? ቢሆንስ ምን ችግር አለው? ሰው አይደለም እንዴ? ዘበኛ ሰው ነው አይደል? በቃ ይረብሸኛል ዘበኛ። ሂጂ በቃ ይቀርብሽ። እኔ ሄዳለሁ፣ ችግር የለውም። አንተ ለራስህ ውጣ እንጂ ደግሞ እኔ ለምንድን ነው የምወጣው? እኔ በጣም ነው የሚያከብርህ የሚወድሽ ነበርኩ። አሁን ግን ጠላሽ። በቃ ቅር በል፣ የራስህ ጉዳይ። እኔ ምን አገባኝ? ግን በቃ በጣም ስትከራከረኝ ታስጠላኛለህ። ዝም በይ በቃ። ወይኔ አኮረፈኝ። አብረን ፍራንክ ነው የምር ፍራንክ ነው። ና ፍራንክ ነው እንደዚህ ፍራንክ ነው የምር ፍራንክ ነው። ኧረ እንደዚህ አይባልም። የሰው ክብር የለሽም እኮ። ይቅርታ ያው ይወደኛል አይወደኝም የሚለውን ለማወቅ እኮ ነው ፍራንክ ያደረግኩት። እንደዚህ አይነት ግን አይደረግም። በቃ ትወደኛለህ አትወደኝም የሚለውን ለማወቅ ነው እንጂ ሌላ ብዬ አይደለም። በቃ እንትን እኮ ይነካል፣ ይደብራል። ኧረ ችግር የለውም ግን ይደብራል። እንትን በቃ ፍራንክ የዘበኛው እንትን ክብር ምናምን ይነጥቃል። ያውቃለሁ ግን ያ ቤተሰብ ይቅርታ ዘበኛ መናቄ ያው ይደብራል። ተናጄ ነበርኩ ግን አንተ ለማናደድ ፍራንክ ሆነ ችግር የለውም። ዘበኛ ንቄ ወይ ምናምን ነገር አይደለም። እኔ ማንንም አልልቅ እና አሁን እንሂዳው። አዎ ቤተሰብ አለ አይደል? ሰላም ባያቸውና ዝግዩና እንሂድ። ያው እንግዲህ ቤተሰብ ያው እሱን በደንብ ፍራንክ አድርጌዋለሁ። ይቅርታ ዘበኛ ስም ግን እሱን በእንትን በማለቴ ይቅርታ ያው ዘበኛ ንቄ ሳይሆን እሱን ለማናደድ ስለፈለኩኝ ነው። ምን ያህል እንደሆነ ግን በጣም ጸባይ ያለው ልጅ ነው። ልምታሽ እንኳን አላለኝም። በጣም ዘበኛ ስለው በጣም ብዙ ጊዜ እንደዛ ስላልኩት ነው እንጂ በጣም ትዕግስተኛ ሰው ነው። ታጋሽ ነው። እድለኛ ነኝ ማለት ነው። በጣም ደስ ብሎኛል። ብቻ አለቀ። በጣም ታግሶኛል። እኔ እንደዛ እየጣርኩት ምን እያልኩት ብቻ ደስ ይላል። ያው አሁን ታርቀናል። ደስ ብሎኛል። በቃ ችግር የለም። ከምንም በላይ ከሱ ጋር መታረቄ መዋደዴ ያስደስተኛል። አሁን መልእክት የሚያስተላልፈዋል። ቤተሰብ እንዴት ናችሁ? ሰላም ናችሁ? የትዕግስት ቤተሰብ የኔ ቤተሰብ እንዴት ናችሁ? እና አሁን በጣም ተናጄ ነበርኩ። የሷ ንግግር ሳይሆን ያናደደኝ የዘበኛ ምናምን ስለሆነ እሺ በትግርኛ ላውራ። በትግርኛ አነ በጣም ተናደድኩ። ኩሉ ቤተሰብ አምዚ ናይ ክብር ገለግዛ عليه ሆነ ቢልንሲ አሕዚንንስ ዘበኛ ምናምን ገለግዛ አይላ ወርዲያ ገለግዛ አሚልጋ አይጽርፊ እሱ ስራሕ ይልሰርሕ ሎ ለኾነ ይኹን ስራሕ አይናዓቂ ኩሉ ሰብ ሰሪሑ ለዋዕሉ ከተሓዳድሮ ለዋዕሉ ከዋጾ ለኸል ስራሕ ይልሰርሕ ለምበይ ለይዋጾ ስራሕ ይኾነ ይልሰርሕ ሎ ኩሉ ስራሕ ክንዓቂ ይብልናይ ሰብ ክነቃልል ክነበሻብሽ ይብልናይ ዝሮ ካሊ ምንም ብሎ ነገር የለኝ ናይ ችግር የለኝ ናይ ለሐና ጸገም የለኝ ናዙ ለወለቶ ነገር ግን ይቅርታል። ቢስ
አይባልም፣ እንደዛ አይባልም። ሁለተኛ ጊዜ እንደዚህ አይነት ንግግር አይደረግም። ለዘበኛ እንትን ለማድረግ ትንሽ ይከብዳል፣ በጣም ይከብዳል። ትንሽ ሳይሆን በጣም ይከብዳል። እና አሁን በጣም ነው የሚወዳችሁ ቤተሰቦቼ። ሰብስክራይብ፣ ላይክ፣ ሼር አድርጓት። በጣም ጠንካራ ልጅ ናት እና በሌላ ቪዲዮ እንመጣለን።